28 የእግረኛ ክፍለ ጦሮች፣ 1 ኮማንዶ ክፍለ ጦርና 6 ሜካናይዝድ ክፍለ ጦሮች በኢትዮጵያ በኩል ተሰልፈዋል። በኤርትራ በኩል ደግሞ 24 የእግረኛ ክፍለ ጦሮች፣ 1 ኮማንዶ ክፍለ ጦር፣ 3 ሜካናይዝድ ክፍለ ጦሮችና 3 ሞተራይዝድ ብርጌዶች ይገኛሉ። የግንቦት 1992ቱ ፍልሚያ የግጭቱን መጀመር ሁለተኛ ዓመት የሚያስታውስ ነው። በሁለቱም ወገን መለዮ የለበሰ 600 ሺህ ወታደር ከ400 በላይ ታንኮችንና መድፎችን እየጠበቀ በአውደ ውጊያው ተገኝቷል። ባድመ ምን ያህል የልጆቿ ደም እንደሚፈስ ለመመዝገብ ሁለቱንም አይናቸውን ታያለች። ጦርነቱ የሁለት መለዮ ለባሾች ውጊያ ብቻ አይደለም። ጦርነቱ የቤተሰብ ውጊያ ነው። የአቦይ ታፈረ ልጆች በስፍራው አሉ። የለበሱት ግን የአንድ ሰራዊት መለዮ አይደለም። ሁለቱም ግን የየወገናቸው ክፍለ ጦሮች አዛዥ ሆነው ተፋጠዋል። ቤተሰቡ ለሁለት ተከፍሏል። ጦርነቱም ተጀምሯል። ትግራይ እንትጩ አካባቢ እገላ በሚባለው ስፍራ ታፈረ ታከለ 5 ልጆችን ወልደው ስመዋል። ከባለቤታቸው ሀጉሽ ገብረ ማርያም ከወለዷቸው ልጆች መሃል ጆርጆና ለገሰ ይገኙበታል። ጆርጆና ለገሰ ወጣት ሲሆኑ ባደጉባት እገላ አልቆዩም። ታላቅ ወንድምየው ለገሰ 1972 ላይ ሕዝባዊ ወያነ ሓርነት ትግራይን ተቀላቀለ። በተራ ወታደርነት ትግል የጀመረው ለገሰ ኢህአዴግ አዲስ አበባ ሲገባ የብርጌድ አዛዥ ለመሆን በቅቷል። ጆርጆ ደግሞ ሕይወት ፎሮ ወደ ተባለችው የኤርትራ ቦታ ወስደዋለች። መውሰድ ብቻ አይደለም፣ የጉዞ ካርታውንም ቀይራለች። በሥራ ምክንያት ኤርትራ ባለችው ፎሮ የሄደው ጆርጆ ወንድሙ ህወሓትን በተቀላቀለ በዓመቱ ሕዝባዊ ግንባር ሓርነት ኤርትራን ተወዳጅቷል። ጆርጆም ተራ ወታደር ሆኖ አልቀረም። ሻቢያን በአመራርነት ይዞ አስመራ ደርሷል። ከእገላ የተነሳው የታፈረ ወንድማማቾች ሕይወት አዲስ አበባና አስመራ ደርሷል። ከ1983ቱ ለውጥ በኋላ ኤርትራ ሀገር ስትሆን የታፈረ ልጆች አልተጣሉም። ሁለቱም የጋራ ጠላት ነው ያሉት ደርግ ሄዷል። ስለዚህ ጸብ በቤተሰባቸው አልገባም። ለገሰ ከለውጡ በኋላ በሐረር መስራት ጀምሯል። ጆርጆም ከኤርትራ ቤተሰቡን ይዞ እየመጣ ያየዋል፣ ይጠይቀዋል። ለገሰም ቤተሰቡን ይዞ በቀጠሮ ያገኘዋል። እስከ 1990 ግንቦት ድረስ የታፈረ ልጆች መሃል ወንድማማችነት አልነጠፈም። ከግንቦት 83 እስከ ግንቦት 90 ድረስ የዘለቀው መጠያየቅ በኢትዮጵያና ኤርትራ ግጭት ፍጻሜውን አገኘ። አሁን አለመጠያየቅ አይደለም፣ አለመገዳደል የማያስችል ጦርነት መጥቷል። ኮሎኔል ለገሰ የማይቀረውን ጦርነት ተጋፍጦታል። በኢትዮጵያ ሰራዊት መሰለፍ ብቻ አይደለም፣ መሪ ሆኖ ፊት ተገኝቷል። በሰራዊቱ 11ኛ ክፍለ ጦር የሚገኘውን የሜካናይዝድ ብርጌድ ያዛል። ታናሽ ወንድሙ ጆርጆ ታፈረም አልቀረለትም። ጦርነቱን እንደ ወንድሙ ከመሳተፍ በላይ ገብቶበታል። እርሱ ደግሞ የኤርትራ ሰራዊት 161ኛ ኮር 2ኛ ክፍለ ጦር ውስጥ የብርጌድ አዛዥ ነው። ሁለቱ የብርጌድ አዛዦች ብርጌዶቻቸውን እየመሩ ሰላም በተባለ የጦር ቦታ ላይ ተገናኙ። ዘመቻ ፀሐይ ግባት ሲል ዘመቻውን የሰየመው የነ ኮሎኔል ለገሰ ሰራዊት በጆርጆ ከሚመራው ብርጌድ ጋር ለረጅም ሰዓታት ተፋለመ። ፍልሚያው በነለገሰ ድል ቢጠናቀቅም የለገሰን ቀኝ እግር ከፍተኛ ጉዳት አድርሶበታል። በዚያ በኩል ከአምስቱ የአቦይ ታፈረ ልጆች አንዱ ላይነሳ ወድቋል። መጠያየቅ ላይኖር፣ የቤተሰብነት ጉዞ ላይ ቀጥል፣ ጆርጆ ታላቅ ወንድሙ በሚመራው ሰራዊት ተመቶ ወድቋል። በኢትዮጵያ ሰራዊት የምዕራብ ግንባር የወታደራዊ መረጃ ኃላፊ ሆነው የሰሩት ኮሎኔል ተወልደ ገብረ ትንሳይ ባድመ እንደ ምክንያት የፍጻሜው መባቻ በተሰኘው መጽሐፋቸው እንደጻፉት ጦርነቱ የታፈረ ወንድማማቾችን አይነት ብዙ ታሪኮችን ፈጥሯል።
ወንድም ከወንድሙ በአጎት ልጅነት ወይም በአክስት ልጅነት ሆነው የተገናኙት የኢትዮጵያና የኤርትራ ወታደሮች እርስ በርስ ተገዳድለዋል። ኮሎኔል ለገሰ ይሄ ብዙዎችን እንደሚያም ለቢቢሲ ይናገራሉ። በወቅቱ የሁለቱ ወንድማማቾች በአንድ አውደ ውጊያ ላይ መገናኘት ያሳሰባቸው ሰዎች ምናልባት በሌላ ብርጌድ ወይም ክፍለ ጦር ውስጥ ብትገባ ሲሉ ወትውተዋቸዋል። አንዳንዶችም ደሞ ወንድሜ ነው ብለህ ታንክ አሳስተ ተኩስ አሉ ሲሉም ቀልደውባቸዋል። ለገሰ ሲናገሩ ወላጅናታቸው ሀጉሽ ገብረ ማርያም የልጃቸውን ጆርጆና አሟሟት ሳይሰሙ አልፈዋል። ሁለቱ ወንድማማቾች በወጡባት ገላ ዛሬ ወደ ሳውዲ ለመሰደድ ሕይወት የሚያጡ ወጣቶች መብዛታቸውን ሲመለከቱ እንደሚያማቸውም ይናገራሉ። ወትሮም ወንድማማቾች ተጣልተው የሚለቀም የትርፍ ፍሬ አይኖርም። ፕሮፓጋንዳ ቢነዛ፣ ጊዜያዊ የደም ግፊት ከፍ ቢል ወንድማማቾች ነገም የማይረሷቸውን ቁስሎች ይሸከማሉ። በታፈረ ወንድማማቾች ጸብም ደም እንጂ ሌላ አልተረፈም።